አንዳንድ ከተሞች አሉ ወደ ውስጣቸው ስትሄዱ ዓለም ሌላ ቦታ ትሆናለች። እዚያ ያሉ ሕንፃዎች ሰማይን ይሰሙታል። ሆቴሎቹ ቤተ መንግሥትን ይመስላሉ እና ምግቡ ገንዘብ ብቻ ካለ ታዛለ። ዛሬ የምንሄደው ወደ ዓለማችን ትልልቅ ቅንጦት ወደሚኖሩባቸው 10 ከተሞች ነው። ከዱባይ ወርቃማ የሰማይ ጠቀስ ሕንፃዎች ጀምሮ እስከ ሞናኮ አዝናኝ ወደቦች ድረስ እነዚህ ከተሞች ቅንጦትን ዳግም ትርጉም ሰጥተዋታል። ሰላም ዩቲዩብ፣ ዛሬ ወደ ዓለማችን ትልልቅ ቅንጦት ወደሚኖሩባቸው 10 ከተሞች እንሄዳለን። በቅድሚያ ግን ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይረሱ። እናመሰግናለን። በ10ኛ ደረጃ ላይ የምናገኛት ዘመናዊና ወግ አብሮ የሚገናኙበት የጃፓን ዋና ከተማ የሆነችው ቶኪዮ ጃፓን ያፈራቻት ድንቅ ከተማ ስትሆን ይህ ቦታ ቅንጦት ከባህልና ከወግ ጋር የሚያስደምም ሁኔታ አዋህዷታል። ከሺህ የሚቆጠሩ ሬስቶራንቶች ውስጥ ከፍተኛ ቁጥር ያላቸው ለማይችል ስታር ያሉ ምግብ ቤቶች ይገኙበታል። ይህችም ከሌሎች ከተማ በላይ ያደርጋታል። አንድ ሌሊት ብቻ በጃፓን ቅንጦትን ለመሞከር ፓርክ ሃያት ሆቴል ወይም ኦማን ቶኪዮ ሄደ አይንን ጣል ብታረገው ዋጋው ከፍ ቢልም ትዝታው ዕድሜ ልክ ነው። 9ኛ የዓለም ፋይናንሻዊ ዋና ከተማ የሆነችው ዙሪክ የስዊዘርላንድ ዋና ከተማ ስትሆን ስዊዘርላንድን ስትሰሙ ምን ታስባላችሁ? ቸኮሌት፣ ሰዓት ወይስ ሌሎች ነገሮች? ግን ዙሪክ ከዚያም በላይ ብዙ ነገር ያላት ከተማ ናት። ይህ ከተማ ዓለም ላይ ካሉ ሀብታሞች ሁሉ ቋሚ መኖሪያ አድርገዋታል። ንጹህ አየሯ፣ ጸጥ ያለው የህይወት መስመሯ እና ከፍተኛ ደረጃ ያለው አገልግሎቷ ዙሪክን ልዩ አድርጓታል። የቤዮስ ሐይቅ ዳርቻ ላይ ቁጭ ብለ የስዊስ ቸኮሌትን ጎረስ አድርገ ዓለምን ስትመለከት ያ ቅንጦት ነው። 8ኛ ምንም የማይቻልባት ከተማ የሆነችው ኒውዮርክ ዛሲቲ ኔቨር ስሊፕ ይሏታል። ፊፋዝ አቬኑ ህንፃዎች ላይ ስትሄድ እንደ ጉቺ፣ እንደ ናይክ፣ እንደ ኤልቪ አይን የሚማረኩ ሱቆች ሁሉ እዛ ተደርድረው ታገኟቸዋለ። ፔንትሃውሶች፣ አፓርትመንቶች ከሰማይ ጋር እኔ ልቅደም እያሉ ሲፎካከሩ ኒውዮርክ ውስጥ ማየት ብርቅ አይደለም። ሬስቶራንቶች ዓለም አቀፍ ሽፋኖችን ይስባሉ። ማታ ላይ ለአንድ ሌሊት ቅንጦት ዋጋው ቀላል አይደለም፣ ግን ያ የህይወት አንድ አካል ነው። ኒውዮርክ ውጪ እንጂ ሌላ ቦታ አታገኘውም፣ ኒውዮርክ ውስጥ እንጂ። 4ኛ የቅንጦት ዋና ከተማ የሆነችው ፓሪስ ማለት ቅንጦት ነው። ቅንጦት ማለት ፓሪስ ነው። ለቻናል፣ ለዲዮር፣ ለሄርሜስ እነዚህ ስሞች ሁሉ ከዚህ ከተማ የወጡ ናቸው። የፓሪስ ሆቴሎች ሪት ፓሪስ ወይም ሊማርኪው 25 ፎቅ እርስ በርሳቸው ሊቀናኑ ይችላሉ። ምክንያቱም ታሪኩ፣ ጥበቡ፣ ምግቡ ፈጽሞ ሊፈካ አይችልም። በፓሪስ የሳይንስ ወንዝ ዳርቻ ላይ ምሽት ሲያምር ወይን ጠጅ ጎረስ አድርገ ቁጭ ስትል ያ የፓሪስ ውብ ገጽታ ናት። 6ኛ የምስራቅ ምዕራቡን የሚገናኙባት ሆንግ ኮንግ ዓለም ላይ ካሉ ከፍተኛ የስካይስክሪፐር ቁጥር ካላቸው ከተሞች ውስጥ አንዷ ስትሆን በቪክቶሪያ ሃርበር ዙሪያ ያሉ ሆቴሎች የፔንሱል ሆቴሎች ጨምሮ ምስራቃዊ ቅንጦት በሚያስደምም ሁኔታ ያቀርባሉ። ሻምፒዮን ፒኩ ላይ ቆመ ከተማዋን ስትመለከት ብርሃናቸው ባህሩ ላይ ሲያንጸባርቅ አንድ ፊልም ውስጥ ያለ ትመስላለህ። 5ኛ የወደፊት ከተማ ተብላ የምትጠራው ሲንጋፖር ቅንጦትና ዘመናዊነትን ሙሉ ለሙሉ የተዋሃዱባት ከተማ ናት። ማሪያ ባይ ሳንድ ሆቴሎች ብቻ ምን ያስደነቀ ህንፃ ነው! ላዩን የሚዋኙበት ገንዳ ከሰማዩ ጋር ያዋስናል። ሲንጋፖር ዓለም ላይ ካሉ ትልልቅ መዝናኛ መዳረሻ አንዷ ናት። ፈጽሞ ንጹህ፣ ፍጹም
ደህንነቷ የተጠበቀ ፍጹም ቅንጦት የሆነች ከተማ ናት። እቺ ከተማ ቅንጦትን ሳይንሷ አድርገዋለች። ሲንጋፖር። አራተኛ ቅንጦት ወሰን አልባ ሀገር ብላ የምትታወቀው አቡዳቢ። አቡዳቢ ዩናይትድ አረብ ኤምሬቶች ውስጥ አንዷ ስትሆን አቡዳቢና ወርቅ ፍቅር አላቸው፣ ፈጽሞ አይለያዩም። እንደ ኤምሬትስ ፓላስ ያሉ ሆቴሎች ብቻ በ3 ቢሊዮን ዶላር ተሰርተው ወደ አገልግሎት የገቡ ሲሆን ግን ከዚህ ቦታ ያለው ነገሮች በሙሉ እጅግ ቆንጆና ማወዳደር የሚከብዱ ናቸው። እንደ ፎርሙላ 1 ዓለም ዋንጫ ይችን ከተማ ጎብኝቷታል። ምክንያቱም አቡዳቢ ዓለምን ለማስደነቅ ቤቷ ላይ ምንም ነገር አትቆጥብም። በሶስተኛው ላይ የምትገኘው ሀገር ትንሿ ሀብታም ሀገር ተብላ የምትታወቅ ሲሆን ይህም ሞናኮ። ሞናኮ ዓለም ላይ ካሉ ትንንሽ ሀገሮች ውስጥ አንዷ ብትሆንም ግን ሀብታም ሀገር ሆናለች። ወደቧ ላይ ያሉ ጀልቦች ዋጋ ቢጠሩ ዓለምን ዝም ያስብላሉ። እንደ ፎርሙላ 1 ግራንድ ፔሬዝ ያሉ ሞናኮ ጎዳናዎች ላይ ሲሯሯጡ ማየት ብርቅ አይደለም። ምክንያቱም ይህ ደረጃው ብቻ ሳይሆን ቅንጦት ምን ያክል ጥልቅ እንደሆነ የሚነግሩ የሞናኮ ጎዳናዎች ናቸው። በሁለተኛ ደረጃ የምትታወቀው ከተማ ቅንጦት ፋብሪካ ተብላ የምትጠራው ዱባይ። ዱባይ የዛሬ 40 ዓመት ብቻ ደስ ብለን ብንመለከታት እጅግ በረሃ ያለች ከተማ ስትሆን ዛሬ ላይ ያለው ረጅም ህንፃ አንዱ ብትል ቡርጅ ከሊፋ ይላል። ዱባይ ውስጥ ሰራሽ ደሴቷ ብቻ ካርንጅ መሄሪ የጨረቃ ሊታይ ይችላል። ቡርጅ አል ሐረቢ ሆቴል 7 ኮከብ ሰጥተውታል። ምክንያቱም 5 ኮከብ ብቻ በቂ ያልሆነበትም። ዱባይ ቅንጦትን ተንፋሽ አድርገው እየኖረች ያለች ከተማ ስትሆን ብዙዎችም ተመራጭ ከተማ ናት። በአንደኝነት ደረጃ ላይ የተቀመጠችው ሪያድ። ሪያድ የሳውዲ አረቢያ ዋና ከተማ ስትሆን ሳውዲ አረቢያ አሁን ላይ ዓለምን ሊቀይር የሚችል ትልቅ ፕሮጀክት እየሰራች ነው። ይህም ኒዮም ተብሎ ይጠራል። ኒዮም የ500 ቢሊዮን ዶላር የሚጠይቅ የሲቲ ግራውንድ ሲሆን አይናችንን አታምኑም። ያንን ስትመለከቱ ዓለም እየተቀየረች እንደሆነች ታውቃላችሁ። ቅንጦት ብርቅ እንዳልሆነ እዚች ሀገር ላይ ትመለከታላችሁ። ኪንግተም ታወር ይዝጋው ሪያን ታሪኩ ጥልቅ ነው። ሆቴሎቹ ዓለምን ዋጋ ቁጭ ያስብላሉ። ሪያድ ዛሬ የዓለም አቀፍ የቅንጦት ዋና ማዕከሏ ሆናለች። እናንተ ምን ትላላችሁ? ከነዚህ 10 ከተሞች ውስጥ አንዷ ሀገር ለአንድ ሳምንት ቅንጦትን ለመሞከር ቢፈቀድላችሁ የቱን ትመርጣላችሁ? ከታች ባለው አስተያየት ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳይረሱ።